ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ ቃጠልልሻለሁ ምን ተሸክም ይማል አንቺንም መሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርመው። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው። ለሱ እውር ብትሆንለት ኑረው እየተባል ካለ መኖር አርገው እየተባል ካለ ማድረግ ሁነው እየተባል ካለ መሆን ድርቀት እኮ ነው። ከሰማይ የወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም? የሚገርም እኮ ነው የሰው ጠባዩ። በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየው እግዚአብሔርን መርሳት አያሳዝን? ስጋህም ነፍስህም ሲኦል ገብተው ከሚማገዱ ስጋህን ቀጥሃት ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥሃት ጾመ ጸልየ ሰግደ መጽውተ መንፈሳዊ ተጋድሎ ተጋድለ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል ለስጋህ ብለ ነፍስንም ከምትጎዳት ማለት ነው። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብህ፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። አምላካችን ቅዱስ እግዚአብሔር